የትናንቱ ህወሓት ዛሬ የለችም ነገም አትመጣም የህወሓት የቁጥጥር ኮሚሽን ሊቀመንበር ነበር ታለ ብርሃን አርአያ። ነባር ታጋዩ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት ነበሩ። ሐቀኛ ከሙስናና አድሏዊ አሰራር የጸዱ ናቸው ተብለው በትግል ጎዶቻቸው የሚወደሱት ታጋዩ ከሁለት ዓመታት በፊት የተካሄደውንና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገወጥ ነው ብለው በመቃወም ፓርቲውን ስልጣናቸውን ለቀዋል። ታጋይ ታለ ብርሃን አርአያ ጥር 6 2018 ዋንዲያ ሪፖርት ከተባለ ሚዲያ ጋር ህወሓትን አስመልክተው በሰጡት ከአንድ ሰዓት በላይ ርዝማኔ ባለው ቃለመጠይቅ ምን አሉ? ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ነው። ላለፉት 25 ዓመታት ሰብአዊ ሀብቱ ሶሻል ካፒታል የበተነ ፓርቲ ነው። አመራር እና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረ ቆይቷል። አዲስ ተተኪ ሐሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ነው ያለው። የአሁኑ ህወሓት ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም። የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖች እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደማይድንበት ደረጃ አድርሶታል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት የአስተሳሰብና የአመራር አንድነት አልነበረም። በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም ቁጥጥር ኮሚሽን ያልደገፈውና ያልተቀበለው ጉባኤ አካሄደ። ጉባኤው ህወሓት ወደ 4 ቡድን መከፋፈል ያዋለደ ነው። አንዱ ቡድን ስምረት፣ ሌላው ወለዶ የሚባሉ ፓርቲዎች መስርቷል። የተቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ ነው። ደብረጽዮንና ጌታቸው ህወሓት በማዳከም ታሪክ ይጠይቃቸዋል። የትናንቱ ህወሓት ዛሬ የለችም ነገም አትመጣም። ዛሬ ያለው ህወሓት ሥርዓትና መርህ አልባ ነው። ለአሁኑ መድረክ የሚዋጅ ህወሓት የለም። ስለ ግሉ ጥቅሙ እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም። ትግራይ እንዴት ነው መዳን ያለባት? የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም መሆን የሚገባው። ውይይትን እና ሥርዓት ማስቀደምን ያስፈልጋል። የተለያዩ አመለካከቶች የሚያስተናግድ አቋፊ መንግሥት ማቋቋም ያስፈልጋል። የፖለቲካ የስበት ማዕከሉ ፓርቲዎች ሳይሆን መንግሥት ስለማጠንከር መሆን አለበት። ምርጫ መካሄድና አለማካሄድ የሕዝብ እንጂ የፓርቲዎች መብት አይደለም። ሕዝብ ለምርጫ ይዘጋጃል፣ ፓርቲዎች የሚያወዳድራቸው ሐሳብና እጩ ያቀርባሉ። እኔ የሌለውበት ምርጫ አይካሄድም የሚለው አይሰራም። ለምርጫ ምቹና አስቻይ ሁኔታ መፈጠር አለበት። ትግራይ በሕዝብ ምርጫ የቆመ ሲቪል መንግሥትና አስተዳደር ያስፈልጋታል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።